አባቴ ወይ ሰው ሲሞት ፍታት የሚደረገው ለምንድን ነው? ሰው ሲሞት ፍታት የሚደረገው ለምንድን ነው? በጣም ጥሩ ጥያቄ ነው። የመጀመሪያው ጸሎተ ፍታት የሚደረግባቸው በቤተክርስቲያን አስተምህሮ 5 ርዕሰ ጉዳዮች አሉ። ታይሻል። እነዚህ ልጆች 5 ርዕሰ ጉዳዮች አሉ። እነዚህ ስለ 5 ነገር ይደረጋል ማለት ነው። በጣም ጥሩ ነው። የመጀመሪያው እንዲህ የሚል በዚህ በመጽሐፈ ሩት ምዕራፍ 2 ቁጥር 20 ላይ እንዲህ የሚል አለ። ቸርነቱ በሕያዋንና በሙታን ላይ አልተወምና ይላል። ቸርነቱን በሕያዋንና በሙታን ላይ አልተወምና። ስለዚህ የመጀመሪያ ጸሎተ ፍታት የሚደረገው የእግዚአብሔር ቸርነት ታስቦ ነው ማለት ነው። የእግዚአብሔር ቸርነት በሕያዋን ማለት በሕይወት በምንኖረው በእኛ ላይ ማለት ነው አይደል? ሁለተኛው የእግዚአብሔር ቸርነት በሙታን ላይም የእግዚአብሔር ቸርነት ይታያል ማለት። ስለዚህ የመጀመሪያው ቤተክርስቲያን ፍትሐት የምታደርግበት ጸሎተ ፍትሐት የምታደርስበት የመጀመሪያው ምክንያቷ የእግዚአብሔርን ቸርነት፣ የእግዚአብሔርን ይቅርታ፣ የእግዚአብሔርን ምሕረት በማሰብ ነው ማለት ነው። ከምን አግኝታ? ከመጽሐፍ ቅዱስ መነሻ፣ ቅድም የጠቀስኩልሽ መጽሐፍ ቅዱሳዊ መነሻ አለ። ሁለተኛ ኦሪት ዘዳግም 33 ላይ 33 ቁጥር 6 ላይ ይህወኒ ሮቤል ቁልኤ ወኢይሙተኒ፣ ሮቤል ወዳጄ አይለይ አይሙትብኝ እያለ ነቢየ እግዚአብሔር ሙሴ ሲጸልይ እንሰማዋለን። አይሙትብኝ ሞቷል እኮ ኦልሬዲ፣ ግን አይሙትብኝ እያለ ምን ሲል እንሰማዋለን። እንደውም የሚገርምሽ ነገር ከሞተ 100 ዓመት አልፎታል። ሮቤል ሞቶ 100 ዓመት አልፎታል። ለምንድን ነው ሮቤል እንደዚያ ብሎ ለሮቤል ሙሴ የጸለየለት? እሱን እናነሳዋለን። ሌላው አሁንም እንዳልኩሽ የእግዚአብሔርን ቸርነት በማሰብ ነው። እግዚአብሔር መሐሪ ነው፣ ይቅር ባይ ነው። በቤተ ክርስቲያን ውስጥ ያረፉ ወገኖቻችንን ነፍስ ይቅር እንደሚላቸው እኛ መሐሪነቱን፣ ይቅር ባይነቱን፣ ርኅራኄውን እናስባለን። መጽሐፍ ቅዱስም ይላል በስሜ የምትለምኑትን ሁሉ አደርግላችኋለሁ ይላል። 2 ወይም 3 ሆናችሁ ተሰባስባችሁ በስሜ ብትለምኑ በስሜ የምትለምኑት ሁሉ አደርግላችኋለሁ ይላል። የማቴዎስ ወንጌል ምዕራፍ 18 ቁጥር 16 ጀምረን ስናነብ የምናገኘው ቃል። ስለዚህ አሁን እኛ ጸሎተ ፍትሐት ስናደርስ ጸሎት ነው የምንጸልየው አይደል? ስለዚህ ጸሎት ስንጸልይ ግን የማን ይቅርታና ምሕረት አስበን ነው? የእግዚአብሔርን ቸርነትና ይቅርታ አስበን ነው። እግዚአብሔር ደግሞ መሐሪ ነው፣ ይቅር ባይ ነው። በሃይማኖት እየኖረ አንድ ሰው ስነ ምግባር ቢጎለው ያድነዋል። ይሄንን በሁለት ሰዎች ታሪክ ማየት እንችላለን። በሁለት ሰዎች ታሪክ ማለት ሙሴ ለምሳሌ ለእስራኤል ይቅርታና ምሕረትን ለምኖላቸዋል። ዘጸአት 32 ላይ እንደምናይ ላጠፋቸው ነው፣ በድለውኛል፣ ጣዖት አምልከዋል፣ ላጠፋቸው ነው ሲል ሙሴ እንዲህ ብሎ ለመነ። እነሱን ከምታጠፋ እኔን ለሕይወት ከጻፍከኝ ደብዳቤ ላይ ፋቀኝ አለና ለመነ። አሁን እንደዚህ ብሎ ሲለምን ሙሴ እንደዚህ ብሎ እንዲለምን ፈቃድ እግዚአብሔር ነበረ። አሁን እግዚአብሔር እስራኤልን ማጥፋቱን ለሙሴ ማማከር ነበረበት እንዴ? አልነበረበት። ግንስ እግዚአብሔር ሰው እንዲለምነው ስለ ሰው እንዲለምነው ይፈልጋል። ይልቁንም አንድ ሰው ስለሌላ ሰው ሲለምነው እግዚአብሔር ፍቅረ ቢጽ ስለሆነ ፍቅርን ስለሚወድ ከፍቅር የተነሳ ስለሌላ ሰው ስንለምን፣ ስለሌላ ሰው ስንማልድ፣ ስለሌላ ሰው ስንቆም እግዚአብሔርን ደስ ስለሚያሰኘው ሙሴን እንደሚለምንላቸው ለነሱ እንደሚያዝና እንደሚራራ አውቆ ተወኝ እነሱን ላጥፋቸው ሲለው የለም እነሱን ከምታጠፋ እኔን ከሕይወት ደብዳቤ ፋቀኝ ሲለው እስራኤልን ይቅር እንዳለ ያሳያል። ሁለተኛ ሮሜ 9 ላይ ቅዱስ ጳውሎስ እስራኤልን ከምታጠፋ እኔ የተረገምኩ ልሁን ይላል። እነሱን ማትምራቸው ከሆነ እኔም የተረገምኩ ልሁን እስከ ማለት ቅዱስ ጳውሎስ ሲናገር እንሰማዋለን። በጣም ጥሩ። አሁን ይህንን አንዳንድ ሰዎች እንዲህ ብለን ስንጠቅስላቸው እነዚህማ በሕይወት እያሉ ነው ይሉናል አይደል? በጣም ጥሩ። ቅዱሳን ሰዎች ከሞቱ በኋላ ነፍስና ስጋ ሲለያዩ ሞቱ ይባላል እንዴ? አይባልም። ለምን ከተባለ መጽሐፍ ቅዱስ ራሱ ይነግረናል። ዘየአምን በየ እመኒ ሞተ የሐዩ፣ በእኔ የሚያምን ቢሞትም እንኳ
ሕያው ነው። ዮሐንስ ወንጌል ምዕራፍ 11 23 ጀምረን ስናነብ በእኔ የሚያምን ቢሞትም እንኳን ምንድን ነው አለ? ሕያው ነው። ስለዚህ ሕያው እንጂ የሞቱ አይደሉም ማለት ሰው ሲሞት ሕያው ነው የሚሆነው እንጂ የሞተ አይደለም። ስለዚህ የሞተ ባለመሆኑ እንለምንለታለን ማለት የሞተ ባለመሆኑ። ይህንን ግን ስናደርግ የእግዚአብሔር ቸርነትና ይቅርታ ስላለ ነው። ቅድም እንደጠቀስኩልሽ ሩት 2:20 ላይ ያለው አለ። ሁለተኛ ሙሴ ለሮቤል ምን ብሎ ጸለየለት? አይሙትብኝ አይለይብኝ ብሎ ጸለየ። ኋላ ሲያወጣው ነጭ ሆኖ አገኘው ይላል። ስለዚህ ነው በቤተ ክርስቲያን አስተምህሮ ውስጥ ሞት በቃኤል ተጀመረ፣ ተስካር በሮቤል ተጀመረ ይላል። አሁን ሮቤል የሰራው ኃጢአት ምንድን ነበረ? ዘፍጥረት 35 ላይ እንደምናየው ወደ አባቱ ቁባት ነበር የገባው። ዘፍጥረት 39 ላይ ያዕቆብ ልጆቹን ሲመርቅ ሮቤልን ረግሞት ነበር። በዚህ ምክንያት የአባቶቹን አጥንት ሙሴ ሲያወጣ የሮቤል አጥንት ጠቁሮ ነበር። ስለዚህ ሙሴ ወደ እግዚአብሔር ጸለየ። ከሞተ 100 ዓመት ከሆነ በኋላ ሮቤል የሰራው ኃጢአት በነገራችን ላይ በጣም ትልቅ ኃጢአት የአባትን ሚስት መገናኘት ነው። ስለዚህ በጣም ኃጢአት ነው። ነገር ግን ይህንን በጠቃቅን በሃይማኖት እየኖረ ሰው በስነ ምግባር ቢጎልበት እግዚአብሔር ይቅር እንደሚለን የሙሴን ጸሎት የተቀበለ አምላክ ሙሴን ይቅር ካለ መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ላይ የተጻፈ ነው። ሙሴን ጸሎት ሰምቶ ይቅር ካለ ዛሬም ተሰብስበው አባቶች ቢለምነው ይቅር ይላል አይልም? ትናንትና የነበረ እግዚአብሔር ዛሬ ይቅር አይልም ይላል። እግዚአብሔር መሐሪ ነው። ስለዚህ የመጀመሪያው የእግዚአብሔርን ይቅርታና ምሕረት በማሰብ ነው ማለት ነው። ሁለተኛው የቤተክርስቲያን ባህሪዋ ስለሆነ ነው። የቤተክርስቲያን ምን ስለሆነ? ባህሪዋ ነው። የቤተክርስቲያን ባህሪዋ ማለት ነው። ለምሳሌ የመጀመሪያ አንድ ሰው ቤተክርስቲያን የሚባለው የኛ ስብስብ ነው። ክርስቶስ በክርስቶስ ስም አምኖ ክርስቶስን አምላክ ነው ብሎ በአብ በወልድ በመንፈስ ቅዱስ ስም ሲጠመቅ ወደ ክርስቶስ አካልነት ይመጣል። ክርስቶስ የቤተክርስቲያን ራስ ነው፣ እኛ ደግሞ አካሎቹ ነን። አምኖ ሲጠመቅ የክርስቶስን መድኃኒትነት አምኖ ተጠምቆ ሜሮን ተቀብቶ ስጋውንና ደሙ ሲቀበል የቤተክርስቲያን ምንድን ነው የሚሆነው? አካል ነው የሚሆነው ማለት ነው። የቤተክርስቲያን አካል ነው የሚሆነው። ይህን የቤተክርስቲያን አካልነት ደግሞ ቢሞትም አያጣውም። ለምን? ክርስቶስ አሁን ሞቶ ተነስቷል፣ ግን የቤተክርስቲያን ራስነቱ ጠፍቷል እንዴ? አለ። ስለዚህ ቤተክርስቲያን የምንለው ዛሬ በዚህ በአጸደ ስጋ ያለን፣ በንስሐ ውስጥ ያለን፣ በአጸደ ነፍስ ያሉ ቅዱሳን መላእክት ዓለም ከተፈጠረበት ጀምሮ እኛ እስካለንበት ድረስ ያሉት የሰዎች የመንፈሳውያን ሰዎች በእግዚአብሔር የሚያምኑ ሰዎች ስብስብ ምን ይባላል? ቤተክርስቲያን ይባላል። ስለዚህ ይቺ ቤተክርስቲያን የምትባለዋ በነፍስ በስጋ ያሉ ሰዎች ህብረት ነው። ስለዚህ የቤተክርስቲያን ባህሪዋ ነው ስንል ምን ማለታችን ነው? በነፍስ ከኛ ጋር ናቸው ማለት ነው። ስለዚህ ባህሪዋ ስለሆነ ምን እንላለን? እናደርሳለን። ሞተ ሳይሆን የምንለው በስጋ ተለይቶናል፣ ግን በነፍስ አለ ማለት ነው። ስለዚህ በነፍስ ሰው ሕያው ነው አለ። ከክርስቶስ አካልነት ሞት አይነጥለው። ከክርስቶስ አካልነት በየትኛውም ስፍራ ቢሆን ከክርስቶስ አካልነት ሊነጥለው አይችልም ማለት ነው። ስለዚህ ሁለተኛው ምንድነው? የቤተክርስቲያን ባህሪዋ ስለሆነ ነው። ሶስተኛው ከሞት በኋላ ይቅር የሚባል ኃጢአት አለ። ተጨረሰ። ከሞት በኋላ ይቅር የሚባል ኃጢአት ይሄንን ሁለት የመጽሐፍ ቅዱስ ብቻ ጥቅስ እናነሳለን ሲሆን አንድ እንጨምራለን። የመጀመሪያው አንደኛ ዮሐንስ መልእክት ምዕራፍ 5 ላይ የምናገኘው ጥቅስ ነው። እሱን ጥቅሱን ለማብራራት ጊዜ ስለማይበቃ ነው። ሁለተኛ የማቴዎስ ወንጌል ምዕራፍ 12:32 ላይ ያለው ወዘሰ ነበበ ላይ ለመንፈስ ቅዱስ በመንፈስ ቅዱስ ላይ የተናገረ በዚህም ዓለም ቢሆን ወይም በዚያኛው ዓለም የኃጢአት ስርየት አያገኝም ይላል። በዚህ ዓለምም ቢሆን ወይም በወዲያኛው ዓለም። አሁን በመንፈስ ቅዱስ ላይ የተናገረ ሰው በዚህ ዓለምም ቢሆን ማለት አሁን በሕይወተ ሥጋ እያለ ማለት፣ በወዲያኛውም ዓለም ቢሆን ማለት ደግሞ በሚመጣው ዓለም በሚገለጠው ዓለም እግዚአብሔር በሚያመጣው ዓለም ማለት ነው። ነገር ግን አየሽ በመንፈስ ቅዱስ ላይ የተናገረ እንጂ በሌላ ነገር ላይ ኃጢአት የሰራ ሰው ይቅር የሚባልበት ወቅት አለ ማለት ነው አይደል? በዚህ ዓለምም ቢሆን በዛኛውም ዓለም ቢሆን ማለት በመንፈስ ቅዱስ ላይ የተናገረ ሰው ነው። ግልጽ ሆኖ ብቻ ሌላ ኃጢአት ከሆነ በኋላም አለ ማለት ነው። የሚባል ኃጢአት አለ ማለት ነው። ሁለተኛ ሐዋርያው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ
ለልጁ ለጢሞቴዎስ ሁለተኛ ጊዜ ጽፎ በላከለት መልእክቱ ሁለተኛ ጢሞቴዎስ 1 ቁጥር 16 ላይ ለሄኔሴፎሩ ሲጸልይለት እናያለን። ሄኔሴፎሩ አርፏል፣ ሞቷል። እግዚአብሔር በዚያን ጊዜ እረፍተ ሥጋ እረፍተ ነፍስ እንዲሰጠው ለምንለታለን። ስለዚህ ሄኔሴፎሩ ሞቷል። ግን ቅዱስ ጳውሎስ ከጸለየ እኛ ብንጸልይ ምንድን ነው ኃጢአት ይሆናል? ሙሴ ከጸለየ እግዚአብሔር በሕያዋንና በሙታን ላይ ምሕረትና ይቅርታ የሚያደርግ ከሆነ አሁንም ቅዱስ ጳውሎስ የሚጸልይ ከሆነ እንደገናም ደግሞ ኃጢአት ይቅር የሚባልበት ጊዜ ሳለ ይሄ ማለት ግን መካነ ንስሐ አለ ማለት ደግሞ አይደለም። ከሞተ በኋላ ሰው የንስሐ ቦታ አለው ማለት አይደለም። እግዚአብሔር ባወቀ ይቅር የሚለው ኃጢአት የፍርድ ጊዜ ገና ስለሆነ የፍርድ ጊዜ የምንለው የክርስቶስ ዳግም መምጣት ነው። ስለዚህ እስከዚያን ጊዜ ድረስ ይቅር ባይ ስለሆነ መሐሪ ስለሆነ ለመዳን ምክንያት ፈላጊ ስለሆነ ከዚህ የተነሳ ሶስተኛው ከዚህ የተነሳ ነው። አራተኛው ደግሞ ሕያዋን ስለሆኑ ሕያዋን ናቸው። ከሞቱ በኋላ ምንድን ናቸው? ሕያዋን ናቸው ማለት ነው። ሕያዋን ስለሆኑ ከኛ ጋር ህብረት አላቸው። ጸሎት እናደርስላቸዋለን፣ በእነሱ ስም እናደርገዋለን ነው ሕያዋን ስለሆነ። አምስት ነገሮች አይደል ያለው። አምስተኛ ደግሞ የቤተክርስቲያን አስተምህሮ ስለሆነ እንጸልያለን። በነገራችን ላይ ለሞተው ሰው ጸሎት ስናደርግ የምናደርስለት ጸሎት ራሱ በፍትሐ ነገሥትም ተቀምጧል። ክቡር ሞቱ ለጻድቅ በቀመ እግዚአብሔር። በሃይማኖት የኖረ ሰው የከበረ ነው። ክርስቶስን አምኖ የተጠመቀ ሰው የከበረ ነው። ስለዚህ ክቡር ሞቱ ለጻድቅ በቀመ እግዚአብሔር እግዚኦነ ገብርከ ወልደ አመትከ፣ የቤተ ክርስቲያን የባሪያ የቤተ ክርስቲያን ልጅ ነኝ እነሆ እያልን ነው። ግብኢ ነፍሴ ውስተ ዕረፍትኪ እስመ እግዚአብሔር ረዳኢኪ፣ እነሆ ነፍሴ ሆይ ወደ ዕረፍትሽ ግቢ እያል ነው የምንጸልይለት። ዳዊት የሚደገምለት መዝሙር የሚጸለይለት መስዋዕት የሚሰዋለት ጸሎት የሚደረስለት እንደዚህ ስለሆነ ነው። ስለዚህ እነዚህ አምስት ነገሮች ምን ይደረጋል? ጸሎተ ፍታት ይደረጋል ማለት ነው። አመሰግናለሁ። በጣም